ሰላም ጋይስ፣ በዛሬ ቪዲዮ ኢንጂን ቱን አፕ ወይም ደግሞ ኮምፕሬሽን ቴስት፣ ሊኬጅ ቴስት እና ታይሚንግ አድቫንስ እንዴት እንደምናደርግ እናያለን። ኢንጂን ቱን አፕ የምንለው ኢንጂናችን ምን አይነት ደረጃ ላይ እንዳለ ቼክ ለማድረግ የሚጠቅመን ሲሆን ብዙ ጊዜ እነዚህን ቴስቶች የምናደርገው የኢንጂን ፓወር ሎስ፣ የጭስ መብዛት፣ የኢንጂን ሙቀት መጨመር እንዲሁም የነዳጅ ፍጆታ መጨመር ሲከሰት ነው። በመጀመሪያ ኮምፕሬሽን ቴስት እንዴት እንደሚሰራ ስናይ የመጀመሪያው ስቴፕ የሚሆነው ኢንጂናችንን ለ15 ደቂቃ ማሞቅ ነው። ሁለተኛው ደግሞ ቴስት የምናደርገው የቤንዚን መኪና ከሆነ ስፓርክ ፕለግ ወይም ካንዴላውን እንፈታለን። ነገር ግን ቼክ የምናደርገው የናፍጣ ሞተር ከሆነ ግሉ ፕለግ ወይም ካንዴሊቲ እንፈታለን። ከተቻለም ኢንጀክተር ኖዝን እንፈታለን። በቀጣይ የምናደርገው ለቤንዚን ሞተር ኢግኒሽን ሲስተሙን ማቋረጥ ይኖርብናል። ይህን ለማድረግም ከቦቢና የሚመጣውን ኔጌቲቭ ተርሚናል መንቀል ነው። እንዲሁም የነዳጅ መስመሩን ማቋረጥ ይኖርብናል። በተጨማሪም ለናፍጣ ሞተር ከሆነ ደግሞ ሸቶፍ ሶሎኖይድን እናቋርጣለን። ከዛም የምናደርገው ለቤንዚን ሞተር ትሩትል ፕሌቱን ነዳጅ በመርገጥ እንከፍታለን። ቀጣይ ኮምፕሬሽን ቴስተራችንን እናስራለን። በመቀጠልም ኢንጂኑን ክራንክ ብቻ እናደርጋለን ወይም ቁልፍ ብቻ እንመታለን። በዚህ ጊዜ የምናገኘውን ውጤት ሪካርድ እናደርጋለን። የያዝነውንም ሪካርድ ከማኑዋሉ ጋር እናስተያያለን። ኮምፕሬሽን ቴስት ስናደርግ ሁለት አይነት ቴስቶች አሉ። የመጀመሪያው ድራይ ቴስት ሲሆን ሁለተኛው ደግሞ ዌት ቴስት ነው። ድራይ ቴስት የምንለው አሁን ያደረግነው ደረቅ የምንለው ነው። ይህም ዘይት ሳይጨመር ማለት ነው። ሁለተኛው ደግሞ የምናደርገው ቴስት የምናደርገው ሲሊንደር ውስጥ ትንሽ ዘይት በመጨመር የቀድሙን ፕሮሰስ መድገም ነው። ይህንንም ከማኑዋሉ ጋር በማስተያየት ከማኑዋሉ በታች ከሆነ ወደ ሊኬጅ ቴስት እንዳለን፣ ከማኑዋሉ እኩል ከሆነ በዛው እንዲቀጥል እናደርጋለን። ቀጣዩ ሊኬጅ ቴስት ነው። በድጋሚ ኢንጂናችንን እናሞቃለን። በሁለተኛ ደረጃ እነዚህን እንከፍታለን። አንደኛ ትሩትል ፕሌት ነዳጅ በመርገጥ፣ ሁለተኛ ራዲያተር ካፕ፣ ራዲያተራችን ውሃ ከሌለው መሙላት ይኖርብናል። ሶስተኛ ሊቬሎ፣ አራተኛ ዘይት መጨመሪያውን ክዳን እንከፍታለን። በመጨረሻም ለቤንዚን ከሆነ በስፓርክ ፕለጉ በኩል በኮምፕረሰር በመጠቀም አየር እንሰጠዋለን። ለናፍጣ ደግሞ በግሉ ፕለግ ወይም ካንዴሊቲ በኩል ኮምፕረስ የተደረገ አየር እንሰጠዋለን። በዚህ ጊዜ በራዲያተር በኩል በብል የሚፈጥር አየር ይመጣ ከሆነ ጋስኬታችን ተቃጥሏል ማለት ነው። በዲፕስቲክ ወይም ደግሞ በሊቬሎ በኩል ነፋስ የሚመጣ ከሆነ የፒስተን ፋሻችን ተበልቷል ማለት ነው። መቀየር ይኖርበታል። በኮፐር ኬክ ክዳን ወይም ደግሞ ዘይት መጨመሪያው ጋር የሚመጣ ከሆነ ደግሞ የቫልቭ ሲል መበላት፣ የቴስታታ መሰንጠቅ ስለሚሆን እነዚህን ማስተዋልና ኢንጂን ኦቨርሆል ወይም ደግሞ ሞተር ማደስ ያስኬዳል ማለት ነው። ሶስተኛው ደግሞ ታይሚንግ አጀስትመንት ነው። ታይሚንግን አጀስት ስናደርግ ሁለት አይነት መንገዶች አሉ። ስታቲካሊ እና ዳይናሚካሊ እንላቸዋለን። ስታቲካሊ የምንለው ኢንጂኑ ሳይነሳ የምንሰራው ሲሆን ዳይናሚካሊ የምንለው ደግሞ ኢንጂኑ እየሰራ አጀስት የምናደርገው ነው። ኢኒሻሊ ወይም ደግሞ ታይሚንጉ የተበላሸን አንድን ኢንጂን ስንሰራ እነዚህን ስቴፖች ነው የምንከተለው። በመጀመሪያ ታይሚንግ ማርኩን መፈለግ ነው። ሁለተኛ ሞተሩን በክራንክ ሻፍት ፑሊ በማዞር ቲዲሲ ላይ ማምጣት። ይህ ማለት ከታይሚንግ ማርኩ ጋር ስትሬት ማድረግ አት ዘ ኢንድ ኦፍ ኮምፕሬሽን መሆኑን ለማረጋገጥ ኮፐር ኬ ወይም ኢንጂን ከቨሩን በመፍታት የመጀመሪያው ሁለቱ ቫልቮች በካምሻፍቱ ሎቦች አለመጫናቸውን ወይም አለመረገጣቸውን ማየት ይኖርብናል። ሶስተኛ ዲስትሪቢዩተሩን ወደ አንደኛ ቤት ሲሊንደር አዙረን እንዲመጣ እናደርጋለን። በዚህ ሰዓት ኮንታክት ፖይንት መከፈት ይኖርበታል። ይህንን ካደረግን በኋላ ቁልፋችንን ኦን ፖዚሽን ላይ እናደርግና በቴስት ላይት ኢግኒሽን ኮይል ኔጌቲቭ ላይ እንይዛለን። አንደኛውን ደግሞ ጥሩ ግራውንድ ፈልገን እንይዛለን። ዲስትሪቢዩተሩን እያዞርን ቴስት ላይቱ ሊበራ ሲል አስጠግተን እዛ ቦታ ላይ እናስረዋለን። በመቀጠል ሃይ ቴንሽን ኬብል በፋይሪንግ ኦርደር ወይም 1342 ኦርደር መሰረት እንገጥማለን። ከዛም ኢንጂናችንን ክራንክ በማድረግ እናስነሳለን ማለት ነው። ይህንን ፕሮሰስ ጨርሰን እንደገና እምቢ ካለን ይህንን ፕሮሰስ በመድገም እናስተካክላለን። ሁለተኛ ዳይናሚካሊ ወይም ኢንጂናችን ተነስቶ የምናየው ነው። ይህ ታይሚንግ ገርን በመጠቀም የምንሰራው ነው። ሁለቱን ፖዚቲቭ እና ኔጌቲቭ ኬብሎች ባትሪ ላይ ከሰካን በኋላ ሶስተኛውን ኢንዳክሽን ኬብል ካንዴላው ላይ ቀስቱን ወደ ካንዴላ አቅጣጫ በማድረግ እናስገባለን። ቀጣይ ሞተሩ ላይ የሚገኘውን ታይሚንግ ማርክ በደንብ ለማየት እንዲመቸን ቀለም ማድረግ ይኖርብናል። ቀጣይ ታይሚንግ ገኑን ማርኩ ላይ በማብራት ትክክል መሆኑን ማረጋገጥ፣ ካልሆነ ሬንጁን በታይሚንግ ገን በማስተካከል እንጨርሳለን። ቤተሰቦች በዛሬ ቪዲዮ ኮምፕሬሽን ቴስት፣ ሊኬጅ ቴስት እና ታይሚንግ አጀስትመንት ላይ ኮንሴፕቱ ለሌላችሁ ሰዎች ጥሩ ማብራሪያ አድርጌያለሁ ብዬ አስባለሁ። ይህን ቪዲዮ ከወደዳችሁት ላይክ በማድረግ እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ አስተማሪ ቪዲዮ እስከምንገናኝ ድረስ ባይ ባይ።